ቀልጣፋና ፈጣን የሆነ አገልግሎት በመስጠት የሚሰጡትን በመምከር ባለሀብቶቻችን ነጋዴዎቻችን በዓለም ገበያ ውስጥ ቀድሞ እንዲወዳደሩና አሸናፊ እንዲሆኑ ማድረግ ግዴታ አለባችሁ። ይሄም ሌላ ወቅት ነው። ይህንን አውቃችሁ ታጥቃችሁ ወደ ማህበረሰቡ ውስጥ የምትገቡበት ወቅት ነው ማለት ነው። በተለይ ትምህርት ሲባል ዶክተር ባስቀምጧል ከጨለማ ወደ ብርሃን የሚያወጣን መሳሪያ ነው። ካለማወቅ ወደ ማወቅ አካባቢያችን ህዝባችንን ማወቅ የምንችልበት መሳሪያ ነው። ዓለምን ጭምር ትምህርት ባለፉት ዓመታት መንግስት ከፍተኛ ትኩረት ሰጥቶ በርካታ ዩኒቨርሲቲዎችን ከፍቷል። ምናልባት ሁለት የነበረ ዩኒቨርሲቲ ዛሬ ወደ 40 ዩኒቨርሲቲዎች ደርሷል። ይህ ዩኒቨርሲቲ በብቃት ሳይሆን በብዛት ላይ የተመሰረተ የስርዓት ስራ ነው የቀረበው። ስርዓት ዛሬ እጅግ በጣም ወሳኝ ሆኗል። ያለፉት 10 ዓመታት በተለይ ወለጋ ዩኒቨርሲቲ ከግንቢ ካምፓስ ጀምሮ ዲዛይኑን ግንባታ ስራውን የማስተማር ስራውን በአንድ ላይ ስናከናወን ነበር። የተማረ ሰው ኃይል በብዛት እንዲወጣ ለማድረግ ምናልባት የመጀመሪያ የወለጋ ዩኒቨርሲቲ ምሩቃን ሁልጊዜ ከፍተኛ ምስጋና ይገባቸዋል። በጭቃ ውስጥ ላብራሪም ባልነበረበት ሁኔታ ትምህርታቸውን ጨርሶ ዛሬ ወደ ዶክተር ዲግሪ የደረሱዋል። ምን አይነት ቻሌንጅስ ማለፍ እንደሚቻል ከነሱ መማር ይቻላል። አሁንም ግንባታውንም ማስተማሩንም አንድ ላይ ያከናወንን እንገኛለን። ከዚህ በኋላ ቆም ብለን የትምህርት ጥራት ማየት ይኖርብናል። ትምህርት ጥራት የአንድ አካል ኃላፊነት አይደለም። የመንግስት ብቻም አይደለም። የወለጋ ዩኒቨርሲቲ ብቻም አይደለም። የትምህርት ጥራት ከቤተሰብ ነው የሚጀምረው። ከቤተሰብ ነው ኃላፊነቱ ትልቁ ኃላፊነት የሚጀምረው። ሁላችን በየፊናችን ድርሻ አለን ማለት ነው። ቤተሰቡ ልጆቻቸውን በጊዜ ወደ ብሉ መላክ፣ መመገብ፣ ማልበስ፣ መከታተል፣ መምህራን በጥሩ ሁኔታ ማስተማር፣ የአካባቢ አስተዳዳሪዎች መንገድ ትምህርት ቤት እንዲሰራ ማድረግ፣ ዩኒቨርሲቲዎቹ ደግሞ ላብራቶሪ አስተማሪውን በብቃት እንዲያቀርቡ ማድረግ ቼን ኦፍ ኤዱኬሽናል ሲስተም ውስጥ ማለት አለበት ስርዓት ትምህርት ጥራት እዚህ ላይ ቆመ ማየት አለበት ዛሬ። ይሄ ደግሞ የዛሬ ምሩቃንም ማህበረሰቡም ቤተሰቡም አስተማሪዎችም ሁላችንም ኃላፊነት አለብን ማለት ነው። ስለዚህ ለትምህርት ጥራት እጅግ በጣም ከፍተኛ ትኩረት መስጠት አለብን። በተለይ የዛሬ ምሩቃን ወደ መጣችሁበት ቦታ ስትመለሱ ዛሬ አንድ ወሳኝ ፈታኝ ፈተና ገጥሞናል። እንደምታውቁት የሀገራችን ኢኮኖሚ መሰረቱ ግብርና ነው። ግብርናችን ዛሬ ፈተና ውስጥ ገብቷል። በተለይ ከምዕራቡ አገር ወደኛ ዘምቶ የመጣው በጣም አጣዳፊና አውዳሚ ፈጣንና አውዳሚ ተምች የሚባል ሀገራችን ገብቷል። ሁሉም በየፊናው ከፍተኛ ርብርብ እያደረገ ይገኛል። ገበሬዎቹም የሚመለከታቸው አካላት በተለይ እናንተ ለመንታችሁ ወደ መጣችሁበት ስትሄዱ ከማህበረሰቡ ጋር ሆናችሁ ከግብርና ባለሙያዎች ከአስተዳደር አካላት ከሁሉ ጋር ሆናችሁ ይህ ፈጣን አጣዳፊ ተምች ቁጥጥር ስር እንዲውል የማድረግ ግዴታና ኃላፊነት አለባችሁ። የተማረ ሰው ማንነት የሚታሳዩበት ጊዜ ላይ ነው። ይህንን አደራ እላችኋለሁ፣ እንደምታከናውኑ ተስፋ አደርጋለሁ። እንግዲህ ይሄ ምዕራፍ ጨርሳችሁ ሁለተኛ ምዕራፍ ላይ ናችሁ፣ አንደኛ ምዕራፍ ላይ ናችሁ ብያለሁ። የሚጠብቃችሁ ምዕራፎች አሉ። ትምህርት ማለቂያ የለውም። ሁላችን በሂደት የተማርን ነው። ከሰው እንማራለን፣ ከአካባቢ እንማራለን፣ ከመጽሐፍ እንማራለን።
ያንን የተማርነውን ደግሞ ሰርቲፊኬት ለማግኘት ደግሞ ወደ ዩኒቨርሲቲ እንሄዳለን ሰርቲፋይ ለማግኘት እንዲህ እውቀት ቀኑ ሙሉ እውቀት ውስጥ ነው የምናልፈው መማር ውስጥ ነው ያለነው ስለዚህ የመጀመሪያ ምዕራፉን አጠናካችሁ ህዝብ ጋር ሁላችሁ ከህዝቡ ተመራችሁ ወደፊት ለጥናታችሁ መስክ የሚሆነው ስራ የምትለዩበት ወቅት ነው ችግር የምታውቁበት ወቅት ነው ለጥናታችሁ ችግር የምታገኙበት ወቅት ነው ማህበረሰቡ ጋር ሆናችሁ ምንድነው የማህበረሰቡ ችግር የመሬት አያያዝ የሰብል አያያዝ አጠባበቅ የቁጠባ ስርዓት ምንድነው ችግሩ የምታዩበት ወቅት ይሄንን ችግር ወስዳችሁ ደግሞ ወደ ሁለተኛ ምዕራፍ ስትሄዱ የምታጠኑበትና መልሱን ለህብረተሰቡ የምትመልሱበት ወቅት ነው ይሄንንም ትኩረት እንድትሰጡ ያስፈልጋል ስለዚህ አድራ የሚላችሁ ብዙ ጊዜ የሚገጥመን በዩኒቨርሲቲ ውስጥ የምናየው የተማረ ሰው መምሰል አለባችሁ የተማረ ሰው በእውቀት የሚመራ ሰው ምሳሌ የሚሆን ሰው ማህበረሰቡ ውስጥ ሆነ ካልተማረ የምንለይበት ራሳችን በኮንፎርት ሳይሆን አርአያ የምንኖርበት ማለት ነው አርአያ የምንኖርበት ማለት ነው በነገርኳችሁ መስፈርቶች አርአያ ሆናችሁ ህዝቡን አገልግላችሁ ካሳ ከፍላችሁ ህዝቡ ከዚህ ውድድር አሸንፎ እንዲወጣ የማድረግ ኃላፊነት አለባችሁ ህዝቡ ውድድር ውስጥ ነው የምግብ ዋስትና ማረጋገጥ ውድድር ውስጥ ነው ጤንነቱን ማረጋገጥ ውድድር ውስጥ ነው የመሰረተ ልማት መስራት ውድድር ውስጥ ነው ይሄን ውድድር አሸንፎ የሚወጣው በእውቀት በክህሎት በአመለካከት በአስተሳሰብ እና በቴክኖሎጂ በአሰራር ቅልጥፍና ትታከልበት ብቻ ነው ይሄ ደግሞ እናንተ ይጃል ይሄንን እናንተ ይጃለው ወደ የቱ እንድታስተምሩ ከዚህ ውድድሩን አሸንፎ እንዲወጣ እንድታረጉ አደራላለሁ በመጨረሻ መልካም የሥራ ዘመን ጥሩ የሥራ ዘመን ጥሩ የውጤት ዘመን ጥሩ የጤና ዘመን እንዲሆንላችሁ እመኝላችኋለሁ አመሰግናለሁ ዶክተር አበራን ዶክተር ኤባንና አቶ ቀናትን በጣም አመስግኑልኝ በጣም እናመሰግናለን ለሪፖርታቸው ሁሉ እኔም በድጋሜ እንኳን ደስ አላችሁ ሄሎ በቀጥሲንገ በቀቀመተን ኮንግራቹሌሽን ወሬ ኤፕፈንተን የዛሬ ተመራቂዎች በድጋሜ ላለው እንኳን አደረሳችሁ ያው ልብ የሚነካና አስተማሪ የሆነ መልእክት አስቀምጠውልናል እንግዲህ ትልቁ ነገር ታጠቁ ለሀገር የሚሆን ዜጋ ሁሉ ደግሞ ማሸነፍ ያስፈልጋል የሚል መልእክት አስቀምጠውልናል በድጋሚ በጣም አመሰግናለሁ አሁን ወደ የሚቀጥለው ፕሮግራም እንሄዳለን የሚቀጥለው ፕሮግራም የሚሆነው የዕለቱ እጩ ተመራቂዎችን ቃለ መሃላ በማስፈጸም ለምረቃ የሚቀርቡበት ይሆናል ይሄን እንዲመሩልን ዶክተር ዱንካና ንጉሳ የወለጋ ዩኒቨርሲቲ ምክትል አካዳሚክ ምክትል ፕሬዝዳንትን ወደ መድረክ ጋብዙልኝ የተከበሩ ዶክተር አበራ ዲረሳ የወለጋ ዩኒቨርሲቲ ቦርድ አባል የተከበሩ ዶክተር ኤባ ሚጀና የወለጋ ዩኒቨርሲቲ ፕሬዝዳንት በወለጋ ዩኒቨርሲቲ ግንቢ ካምፓስ ዲን ክብራን ጥሪ የተደረገላቸው እንግዶች የወለጋ ዩኒቨርሲቲ የሴኔት አባላት ውድ ተመራቂዎችና የተመራቂ ቤተሰቦች በሙሉ እንኳን ደስ ያላችሁ እንኳን ደስ አለን በገገመኔ በገገመተን ተመራቂዎች ከቦታችሁ ትነሳላችሁ ከመቀመጫችሁ ትነሳላችሁ በገገመተን እሺ መመረቃቸውን ለማብሰር መነሳነሳቸውን ከቀኝ ወደ ግራ
መነሳነሳችሁን ለማብሰር መነሳነሳችሁን መመረቃችሁን ለማብሰር መነሳነሳችሁን ከቀኝ ወደ ግራ እንድታዞሩ ጠይቃችኋለሁ። ቁልበሉ ወደ ቦታችሁ ተመለሱ። Hello, Bhagavatam. Congratulations. Asti kanega እንደዚህ በሉ. Congratulations. እንደዚህ አድርጉ. Hello. ቤተሰብ እንኳን ደስ አላችሁ. የተመራቂ ተማሪዎች ቤተሰቦች መምህራን ስታፍ በሙሉ እንኳን ደስ አላችሁ። Bhagavatam. Congratulations. በጣም እናመሰግናለን። አሁን ከዚህ በመቀጠል ህፃናት እንኳን ደስ አላችሁ እንኳን አደረሳችሁ
ሁለተኛ ዲግሪ የዲግሪ አሰጣጥ ፕሮግራማችን እንሄዳለን። አሁንም ይሄንን እንዲመሩልን ሲቲ አካዳሚክ ምክትል ፕሬዝዳንትን ወደ መድረክ ጋብዛለሁ። የተከበሩ አቶ ቀናቴ ነጋሳ በወለጋ ዩኒቨርሲቲ የግንቢ ካምፓስ ዲን፣ ክቡራን ጥሪ የተደረገላችሁ እንግዶች፣ የወለጋ ዩኒቨርሲቲ የቦርድ አባላት፣ የወለጋ ዩኒቨርሲቲ የሴኔት አባላት፣ ውድ ተመራቂዎችና የተመራቂ ቤተሰቦች በሙሉ፣ ቀጥሎ የዲግሪ አሰጣጥና የሽልማት ስነ ስርዓት ይካሄዳል። በመጀመሪያ በድህረ ምረቃ ሁለተኛ ዲግሪ ዛሬ ለተመረቁት የዲግሪ አሰጣጥ ስነ ስርዓት ይካሄዳል። ይህንን የዲግሪ አሰጣጥ ስነ ስርዓት የሚያካሂዱት ዶክተር ኦልጅራ ቀና የወለጋ ዩኒቨርሲቲ የድህረ ምረቃ ትምህርት ቤት ዲን ይሆናሉ። እሳቸውን ወደ መድረክ ጋብዛለሁ። ይህንን ዲግሪና ሽልማት የሚሰጡልን የተከበሩ ዶክተር አበራ ሬሳ የወለጋ ዩኒቨርሲቲ የቦርድ አባልና የዕለቱ የክብር እንግዳ ይሆናሉ። የተከበሩ ዶክተር ኤባ ሚጀና የወለጋ